አበባ መስለሻል። እግዚአብሔር ይመስገን። እግዚኦ ጸዳ ብለሽ ነው የመጣሽው ዛሬ። ሰላም ፏ ብለሽ ነው የገባሽው። በእውነት አርቲስት እኮ እንደዚህ ነው፣ ጸዳ ብለሻል። እስቲ እንደው ይሄን የቅድሙን ያልኩሽ ዘፈን በጣም የፍቅር አዲስ የድሮ በጣም የሃይ ስኩል ትዝታችን ነው። የሚገርምሽ ወላንሳ ነው ማምጡልኝ ከጎንደር በእናትሽ ማርሸት ከትፋችሁ ምናምን ከሀገር የሚለው እሱ በጣም በቃ ነፍሳችን ነው። የሚገርምሽ እና ያረጋኝ ደግሞ አንዳለ እንዲህ ነበር። ይችን አንዳንድ ጊዮርጊስ ቢራ ፋሽን ነበር እዚያ ጊዜ እንዲዘን ያለ እድሜያችን እዚያ በቃ አምጡልኝ ከጎንደር ማርሸት ቆርጣችሁ አምጡልኝ ከሀገሬ ማርሸት ቆርጣችሁ እና አባይና ጣና ወንዙን ተሻግራችሁ አምጡልኝ ከጎንደር ማርሸት ቆርጣችሁ አምጡልኝ ከሀገሬ ማርሸት ቆርጣችሁ እና አባይና ጣና ወንዙን ተሻግራችሁ ናሙቁልኝ ውሃ ገላዬ ወበቀኝ ዋንዛዬ ጉራምባ እንጸበሉ ራቀብኝ ከመካመ ሸበላ እንኮራ ጀንጠል ያለው የልቤ ትዝታ ከወድቀው ስር ቀረ ከጸበሉ ነው ወይ እንከርባ አራት ደብር አወይ አፈጣጠር ወይ አገር ወይ ጎንደር። Hey. Hey, hello. Hello, how are you? Where are you from? I'm from Morocco, and you? Morocco. Oh, yeah. I'm from Ethiopia. How are you? I'm good. How's everything? Alhamdulillah. You wanna play? Okay, play. No problem. Alright. What's your good name? My name is Asragidacho. Okay. It's hard to catch. Asra, a nickname. It is hard to catch, right? My name is Tabtabacho. What? Tabtabacho. Oh, that's a little hard for me. Which one you like? I have four names. Oh, 4 names. Yeah. That's great. Just They are have the one. one. እርገጣቸው አሁን ለመጀመሪያ ጊዜ አምላክን የጨበጠው አማራ ነው። እሱም ኢየሱስ ክርስቶስ ይባላል። ፍጹም ሰው ፍጹም አምላክ ለመጀመሪያ ጊዜ ወታደራዊ ሰላምታ ሰጥቶ ኢየሱስን የጨበጠው አማራ ነው። አሁን ይሄንን ትግሬና ኦሮሞ ደቡብ አያምኑ። ደቡቦችን ምልክ ነው ያመጣቸው። በኃይል እኮ ነው ወላይታው ምን እኮ ምልክ ነው ያመጣብን እኮ ተጠቅላላ እኮ አሁን ይሄ ሲዳማው ምናምን ኢትዮጵያ ነው። ምናምን ጋምቤላው መልካቸው ናቸው። ጋምቤላ ምናምን እኛ እኮ አይደለም የሻንቅላው ነው እና አቢሲኒያዎች ነበር። ይገርማችኋል ለመጀመሪያ ጊዜ ኢየሱስ ክርስቶስን ወታደራዊ ሰላምታ ሰጥቶ ጃንደረባው ሰላም ያለ ይሄ መጽሐፍ ቅዱስ ላይ ሄዳችሁ አንብቡ። ኦሮሞ ልትልኛችን ኦሮሞ የዛሬ ዓመት የመጣ እንትን ፖለቲካ ነው። ጋላ የሚለው ደብሮት ነው የቀየሩት። ሂንደኬ ነው የትግራይ ልጅ ነው ይላል። ትግራይ የሚባል የዚያን ዘመን የለም። ትግሬ የሚባል ብሔርም የለም። ሀገር 200 ዓመት በፊት የለም፣ አሁንም የለም። በነገራችን ላይ እነሱ ናቸው 100 ዓመት ትግሬ ብለው ያሉኝ አድዋ፣ አክሱም፣ ሽሬ ምናምን መቀሌ ምናምን ነው። ልንገረው አብርሃ ደስታ ልንገራቸው። አብርሃ ደስታ እስራኤሎች እኮ አንዲት ሴት ነች ሃይማኖቷን እስልምና አድርጋ የመን ውስጥ አድጋ ተወልዳ የእስላም ጽንፈኞችን አብራ ጽንፈኛ መስላ ፍልስጤም ውስጥ ሰልላ ኢራን ውስጥ ገብታ ፓርላማ ውስጥ እስከመናገር የቻለች አያቶላን ማናገር የቻለች ፕሬዝዳንታቸውን ቀርባ እየበላች አብራ የሰለለች መጨረሻ ሳይንቲስቶችን ኒኩለሩን እንዲመታ በሞሳድ ያደረገችው አንዲት ጀግና አይሁድ እስራኤላዊ ነች። የኛ ሴትስ ቂጥሽን አዝለሽ የማይመለከትሽ ሚዲያ ላይ ገብተሽ ጊፍት ትሰጫለሽ፣ ኮሜንት ታደርጊያለሽ። አዎ እውነት ነው ጦርነት አያስፈልግም። በአማራም በሉ ባለአማራም በሉ አየሁ የደደብ አማራ ለአማራም በሉ አህያ ስለሆንሽ እኮ ነው። አህያ ስለሆንክ እኮ ነው። አማራ ሲላል እዚያ ቁጭ ብሎ
እንዴት ለትግሬስ ብቻ ደደብ መሐይም ዝቃጭ እኮ ነው። ዳስት ቡልሺት። ተመልከት ተመልከት፣ ምንም አማራ ሰው የለውም፣ አይገባውም።